ሰላም። ወደዚህ የጥልቅ ዳሰሳ ዝግጅት እንኳን በደህና መጣችሁ። ዛሬ ይዘላችሁ የቀረብነው ርዕስ የንግድ ተቋማትን አሰራር ከመሰረቱ እየቀየረ ያለ ጉዳይ ነው። አዎ፣ እጅግ በጣም አጓጊ ርዕስ ነው። ልክ ነሽ። እንግዲህ ዲጂታል ማርኬቲንግ ኦል ኢን ዋን ፎር ዳሚስ ከተሰኘው እጅግ ጠቃሚ መጽሐፍ የተቀነጩ መረጃዎችን በመጠቀም የሰው ሰራሽ አስተውሎት ወይም ደግሞ ኤአይ ትክክል፣ ወይም ኤአይ በዲጂታል ግብይት ላይ እያመጣ ያለውን አብዮት በጥልቀት እንቃኛለን። የዛሬው ዓላማችን የሀገር ውስጥ የንግድ ተቋማት የነገውን ቴክኖሎጂ ዛሬውኑ እንዴት መጠቀም እንደሚችሉ ማሳየት ነው። በእርግጥም ከዚህ የተሻለ ጊዜ የለም። የጥልቅ ዳሰሳችን የንግድ ተቋማት በገበያ ውስጥ ተወዳዳሪ ሆኖ ለመቀጠል ኤአይን እንዴት እንደ መሳሪያ መጠቀም እንደሚገባቸው ግልጽ አቅጣጫን ያሳያል። በተለይም በቻት ቦቶች የይዘት ማመንጨት እና ፐርሰናላይዜሽን ላይ ትኩረት እናደርጋለን። እንግዲህ ኤአይ ከጥቂት ዓመታት በፊት የሳይንስ ልቦለድ ፊልሞች ላይ ብቻ የምናየው የሩቅ ሕልም ይመስል ነበር። አዎ፣ የምር የሩቅ ሕልም ነበረ። አሁን ግን የዕለት ተዕለት የግብይት ሞተራችን ሆኗል። ግን እዚህ ላይ አንድ ጥያቄ አለኝ። ቴክኖሎጂው ከዚህ ቀደምም ነበር አይደል? ለምንድን ነው ግን ልክ ዛሬ ጠዋት እንደተፈጠረ ሁሉ አሁን ላይ በአንድ ጊዜ ሊፈናድ የቻለው? ይህ በጣም ወሳኝ ጥያቄ ነው። ታውቃለህ፣ የምንጭ መጽሐፋችን የአብዮት አሁን ላይ ጎልቶ ሊወጣ የቻለበትን 3 ዋና ዋና ምክንያቶች ያስቀምጣል። አንደኛውና ትልቁ ምክንያት ዳታ ነው አይደል? አዎ፣ ከፍተኛ የሆነ የመረጃ ክምችት ወይም ዳታ በብዛት መገኘቱ ነው። አሁን ላይ ሰዎች በኢንተርኔት ላይ ያደርጉት የአንዳንዱ እንቅስቃሴ፣ የሚጫኑት ሊንክ፣ የሚያነቡት ጽሑፍ በሙሉ እንደ መረጃ ይሰበሰባል። ሁሉም ነገር ይመዘገባል ማለት ነው። ልክ ነህ። የንግድ ተቋማት ስለ ደንበኞቻቸው እጅግ በጣም ግዙፍ የሆነ መረጃ አላቸው። ኤአይ ደግሞ ያለ ዳታ መስራት አይችልም። ዳታ የኤአይ ነዳጅ ነው። ሁለተኛውስ ምክንያት? ሁለተኛው የክላውድ ቴክኖሎጂ እና የማሽን መማር ወይም ማሽን ለርኒንግ አቅም በከፍተኛ ፍጥነት ማደጉ ነው። ማሽን ለርኒንግ ስንል ማሽኖቹ ራሳቸው ፕሮግራም ከተደረገላቸው ውጪ ማሰብ ጀመሩ ማለት ነው። አዎ፣ ልክ ነህ። ከዚህ ቀደም ኮምፒውተሮች የሰው ልጅ የጻፈላቸውን ኮድ ብቻ ነበር የሚከተሉት። አሁን ግን ግዙፍ መረጃዎችን በቀላሉ ለማከማቸት ስለተቻለ ማሽኖች ያንን ሁሉ መረጃ እየመረመሩ ተደጋጋሚ ሁኔታዎችን መለየት ችለዋል። ራሳቸውን እያስተማሩ ነው ማለት ነው። አዎ፣ ራሳቸውን እያስተማሩ የተሻለ ውሳኔ መስጠት የሚችሉበት ደረጃ ላይ ደርሰዋል። ሶስተኛው ምክንያት ደግሞ በኩምፓኒዎች ላይ ያለመቋረጥ ገቢን የማሳደግ ግፊት መኖሩ ነው። መሪዎች ወጪን የሚቀንሱበትን መንገድ መፈለግ ግድ ሆኖባቸዋል። ለዚህ ደግሞ ኤአይ ዋነኛው መፍትሄ ሆነ። በትክክል። ነገሩን ይበልጥ አጓጊ የሚያደርገው ግን ማሽኖቹ ቁጥሮቹን ብቻ ሳይሆን እኛ የምናናገረውን ቋንቋ ጭምር መረዳት መጀመራቸው ነው። ይህ እንዴት ነው ለውጡ ያመጣው? እዚህ ላይ ትኩረት ሊሰጠው የሚገባው አስገራሚው ቴክኖሎጂ የተፈጥሮ ቋንቋ ማቀነባበሪያ ወይም ኤንኤልፒ የተሰኘው ጽንሰ ሐሳብ ነው። ኤንኤልፒ? አዎ፣ ከዚህ ቀደም ኮምፒውተሮች የሚረዱት የኮድ ቋንቋን ብቻ ነበር። አሁን ግን ይህ ቴክኖሎጂ ማሽኖች የሰውን ልጅ የዕለት ተዕለት ቋንቋ አልፎ ተርፎም አውዱን ተረድተው ምላሽ መስጠት እንዲችሉ አድርጓቸዋል። ማሽኖች የደንበኞችን ጥያቄ ልክ እንደ ሰው ተረድተው ምላሽ መስጠታቸው የጨዋታውን ሕግ ሙሉ በሙሉ የቀየረ ክስተት ነው። እንግዲህ የደንበኞች አገልግሎት ምን ያህል አድካሚ እንደሆነ እናውቃለን። ደንበኞች ቅሬታ ሲያቀርቡ ፈጣን ምላሽ ይፈልጋሉ። የጥሪ ማዕከላት ደግሞ ሁልጊዜ ስራ ይበዛባቸዋል። ታዲያ ይህ የኤንኤልፒ ቴክኖሎጂ እና ቻትቦቶች ይህንን ሸክም እንዴት ነው የሚያቀሉት? ደንበኞችስ ከማሽን ጋር ማውራት አይሰለቻቸውም? የድሮቹንና የአሁኖቹ ቻትቦቶች ሰፊ ልዩነት ማየት አለብን። የድሮቹ ቻትቦቶች በተወሰኑ ቃላት ላይ ብቻ የተመሰረቱ ነበሩ። ደንበኛው ትክክለኛውን ቃል ካልተጠቀመ ቦቱን መቋረጡ አይቀር። ያ ደግሞ በጣም ነው የሚያበሳቸው። አዎ፣ በጣም። አሁን ያሉት ኮንቨርሴሽናል ኤአይ የተሰኙት ግን በቅድሚያ ባነሳነው የኤንኤልፒ ቴክኖሎጂ ላይ የከገነቡ ስለሆኑ ልክ እንደ ሰው በተፈጥሯዊ ቋንቋ ነው የሚገባቡት። ዋና ጥቅማቸው ምንድነው ቢባል የ24 ሰዓት አገልግሎት። በትክክል የ24 ሰዓት በሳምንት 7 ቀን ማይቋረጥ የደንበኞች አገልግሎት መስጠታቸው ነው። ይህ ወጪን ይቀንሳል። ደንበኞችም ሳይጠብቁ ፈጣንና ትክክለኛ ምላሽ ያገኛሉ። በምንጫችን ላይ ያየሁት አንድ አስገራሚ ታሪክ አለ። የስታርኪስት የተባለው የቱና አሳ አምራች ኩባንያ ታሪክ። ኩባንያው አዲስ የቱና ማሸጊያ አውጥቶ ምርቱ ግን ገበያ ላይ ሳይሸጥ ቀርቶ ነበር። ችግሩን ለማወቅ ኤአይን እንደተጠቀሙ ተጠቅሷል።
ይህን ብታብራሪልን። በደስታ። ስታርኪስት ያጋጠመው ፈተና የማንኛውም አምራች ቅዠት ነው። ምርት ይመረታል ግን አይሸጥም። ስለዚህ ኮምፓኒያው ኮንቨርሴሽናል ኤአይ በመጠቀም ደንበኞቻቸው የሚጠይቋቸውን ጥያቄዎች መተንተን ጀመረ። ማሽኑ በሺዎች የሚቆጠሩ ውይይቶችን አጠናቅሮ አንድ አስገራሚ መደምደሚያ ላይ ደረሰ። እንደምን አገኘ? ደንበኞች አዲሱን የቱና ማሸጊያ እንዴት መክፈት እንዳለባቸው ግራ ተጋብቶ ነበር። በእውነት የምርቱ ጥራት ሳይሆን የማሸጊያው አከፋፈት ነበር ችግሩ። አዎ፣ በድሮ ጊዜ ቢሆን ምን ያህል ወራት ይወስድ እንደነበር ማሰብ ትችላለህ። ነገር ግን የኤአይ ቻት ቦቱ ችግሩን በቅጽበት አወጣው። ኮምፓኒያው የማሸጊያ መመሪያዎችን በፍጥነት አሻሽሎ የምርቱን ሽያጭ በከፍተኛ ሁኔታ አሳደገ። የደንበኛን ትክክለኛ ስሜት ማግኘት ማለት ይህ ነው። ይሄ ቴክኖሎጂ ትልቅ አቅም አለው። ብዙ የሀገር ውስጥ የንግድ ተቋማት ምርቶቻቸውን ፌስቡክ ላይ ወይም ቴሌግራም ላይ ያስተዋውቃሉ። ታዲያ የፕሮግራም አጻጻፍ ወይም ኮዲንግ እውቀት ሳይኖራቸው እንዴት ነው ይህንን ቴክኖሎጂ መጠቀም የሚችሉት? አስደሳቹ ዜና እሱ ነው። ትልቅ የቴክኖሎጂ ኩባንያ መሆን ወይም ኮድ መጻፍ አይጠበቅም። ዛሬውኑ ሊጠቀሙባቸው የሚችሏቸው መተግበሪያዎች አሉ። እንደነማን አይነት? ለምሳሌ ቦቲስፋይ፣ ቻትፊውል እና ሞባይል ማንኪ የተሰኙ መድረኮች አሉ። ማንኛውም የንግድ ተቋም የራሱን ቻት ቦት በቀላሉ ገጣጥሞ ከፌስቡክ ሜሴንጀር ወይም ቴሌግራም ጋር አገናኝቶ የደንበኞችን የዋጋ ጥያቄ በራስ ስር እንዲመልሱ ሊያደርግ ይችላል። በጣም አሪፍ ነው። ግን የደንበኞቹን ጥያቄ መመለስ ብቻ በቂ አይደለም አይደል? ወደ ይዘት ማመንጨት ወይም ኮንተንት ጄኔሬሽን እና ቁልፍ ቃላት ስንመጣስ ማራኪ ይዘቶችን መፍጠር ለዲጂታል ገበያተኞች ምን ያህል አድካሚ እንደሆነ እናውቃለን። ኤአይ እዚህ ላይስ እንዴት አቋራጭ መንገድ ሊሆን ይችላል? እዚህ ላይ ነው የኤአይ አስማት ወደ ፈጠራው ዘርፍ የሚገባው። የይዘት ፈጠራ በምርምር ነው የሚጀምረው። ምንጫችን እንደሚያስረዳው ታዳሚዎች የሚፈልጓቸውን ቁልፍ ቃላት ለማወቅ የሚረዱ እንደ ሰምራሽ እና ሞዝ የመሳሰሉ ጠንካራ መሳሪያዎች አሉ። የገበያ ጥፍተትን ለማግኘት ማለት ነው? አዎ። በተጨማሪም ደንበኞች የሚጠይቋቸውን ጥያቄዎች ፈልቅቀው የሚያወጡ እንደ ዌስችን ዲቢ እና ፋክፎክስ ያሉ መሳሪያዎች አሉ። የንግድ ተቋማት ደንበኞቻቸው የሚፈልጉትን አስቀድመው ማወቅ ይችላሉ። ጥያቄዎቹን አገኘን እንበል፣ ግን ጽሑፉንስ ማን ይጽፈዋል? ብሎግ መጻፍ ሰፊ ጊዜ ይጠይቃል። ጄኔሬቲቭ ኤአይ የተባለው ቴክኖሎጂ ምን ያህል እገዛ እያደረገ ነው? ምንጫችን የጂፒቲ-3 ቴክኖሎጂን የሚጠቀሙ እንደ ጃስፐር እና ፍሬዝ የመሳሰሉ መሳሪያዎችን ይጠቅሳል። ይህ ቴክኖሎጂ ልክ ኢንተርኔት ላይ ያለውን መረጃ በሙሉ አንብቦ እንደጨረሰ እና ቀጣዩን ምርጥ ቃል መተንበይ እንደሚችል ለአንባቢ ነው። ዋው! ሙሉ ጽሑፍ ያመንጫሉ። አዎ፣ የብሎግ ርዕሶችን ከማመንጨት ጀምሮ ሙሉ ጽሑፍን እስከ ማዘጋጀት አስገራሚ አቅም አላቸው። ርዕሱን ብትሰጣቸው በሰከንድ ውስጥ ሰፊ ይዘት ያለው ጽሑፍ ማቅረብ ይችላሉ። ይህ ጊዜን በከፍተኛ ደረጃ ይቆጥበዋል። ማሽኑ በፍጥነት ማመንጨቱ አስደሳች ነው። ግን አንድ የሚያሳስብ ነገር አለኝ። ማሽኑ የጻፈው ጽሑፍ ስሜት አልባ ወይም የሮቦት አይመስልም። ታዳሚዎች ማሽን እንደጻፈው ካወቁ ከብራንዱ ጋር ያላቸው ቁርኝት አይቀንስም። ምንጫችን ላይ የተቀመጠ አንድ ወሳኝ ማሳሰቢያ አለ። ማሽኑ የቱንም ያህል ፈጣን ቢሆን የሚመታ ልብ ያስፈልገዋል ይላል። ያ በጣም ትክክለኛ ስጋት ነው። ምንጫችንም ዋናኛ መልእክት የሱ ነው። ማሽኑ ቃላትን ሊያቀናጅ ይችላል፣ ነገር ግን ጽሑፉ የሰው ልጅ ስሜት የሚነካ እንዲሆን ምንጊዜም የሰው ልጅ ኢት ያስፈልገዋል። የሰው ልጅ ነው ነፍስ የሚዘራበት ማለት ነው። በትክክል የደንበኛውን ስሜት እና ባህላዊ አውዶችን የሚረዳው የሰው ልጅ ነው። ስለዚህ ኤአይ የመጀመሪያውን ንድፍ ያወጣል። ከዛ የይዘት ፈጣሪዎች የራሳቸውን ስሜትና ማስተካከያ ያክሉበታል። የይዘት ፈጣሪዎች ስራቸውን አያጡም፣ ይልቁንም ኤአይንን እንደ ምርጥ ረዳት ይጠቀሙበታል። ድንቅ አገላለጽ ነው። መረጃን ከማሽን ስሜትን ከሰው። አሁን ደግሞ ወደ ዲጂታል ግብይት ቁንጮ ርዕስ እንሸጋገር። ፐርሰናላይዜሽን፣ ትክክለኛውን መልእክት በትክክለኛው ቻናል ለትክክለኛው ደንበኛ በትክክለኛ ጊዜ ማድረስ። ይህን ማድረግ ለምን አስፈለገ? ይህ በዛሬው ዘመን የቅንጦት ጉዳይ ሳይሆን የህልውና ጉዳይ ሆኗል። 49 በመቶ የሚሆኑ ደንበኞች የማይመለከታቸውን ማስታወቂያ ሲበዛባቸው እጅግ በጣም ይበሳጫሉ። ሰዎች ጊዜያቸውን ከማያከብር ብራንድ ጋር መቆየት አይፈልጉም። አዎ፣ ግን እኮ መረጃ መሰብሰቢያ መንገዶች አሁን ፈተና ገጥሟቸዋል።
አፕልና ጉግል የሶስተኛ ወገን ኩኪዎች ያገዱ መሆኑ ትልቅ ዜና ሆኗል። ኩባንያዎች ሰዎችን መከታተል ከባድ እየሆነባቸው ነው። ይህ መንገድ ከተዘጋ በምን መረጃ ላይ ተመሰረተው ነው ፐርሰናላይዝ የሚያደርጉት? እዚህ ላይ ነው የዚሮ ፓርቲ ዳታ እና ፈርስት ፓርቲ ዳታ ወሳኝነት ጎልቶ የሚወጣው። ሰዎችን ከርቀት መከታተል አሁን የተከለከለ ነው። ዚሮ ፓርቲ ዳታ ደግሞ ደንበኛው ራሱ መጥቶ በቀጥታ ይሄንን ነው የምፈልገው ብሎ ሲነግረን ማለት ነው። በፈቃደኝነት የሚሰጠው መረጃ ማለት ነው። አዎ፣ ኤአይ ይህንን በፈቃደኝነት የተሰጠ መረጃ በመተንተን እያንዳንዱን ደንበኛ በግል የሚያረካ ተሞክሮ እንዲያገኝ ያደርጋል። ይህንን ጉዳይ ግልጽ ለማድረግ አስገራሚ ተግባራዊ ማሳያዎች አሉ። ግራመርሊ የተሰኘው መተግበሪያ ኤአይን ተጠቅሞ ደንበኞቹን እንዴት ነው በግል የሚያቆራኘው? ግራመርሊ የፐርሰናላይዜሽን ትልቅ ምሳሌ ነው። ተጠቃሚዎች ሲጠቀሙ ስህተት ብቻ አያርም። በየሳምንቱ ተጠቃሚዎች እንዴት እየጻፉ እንደሆነ የሚያሳይ ሪፖርት ይልክላቸዋል። የጽሑፋቸውን ቃና ይተነትናል አይደል? አዎ፣ ጽሑፋቸው በራስ መተማመን ያለው፣ ወዳጃዊ ወይንም መደበኛ መሆኑን ነቅሶ ያወጣል። ይህ ተጠቃሚው መተግበሪያውን እንደ ግል አማካሪው አድርጎ እንዲያየው ያደርጋል። መረጃው ለዚያ ለአንድ ሰው ብቻ የተዘጋጀ ነውና። ሌላው በጣም የተገረምኩበት ዘ ፋርመርስ ዶግ የተባለው የውሻ ምግብ አቅራቢ ኩባንያ ነው። ምርቱን ከመሸጥ ይልቅ የተለየ አካሄድ ነው የሚከተለው። ዘ ፋርመርስ ዶግ የዜሮ ፓርቲ ዳታን መጠቀም እንደሚቻል ፍጹም ማሳያ ነው። ደንበኞች ድረገጹ ላይ ሲገቡ የውሻው ስም ማን ነው፣ እድሜው ስንት ነው፣ የጤና ሁኔታው ምን ይመስላል ብሎ ይጠይቃቸዋል። ደንበኞችም ለእንስሳቸው ስለሚያስቡ መረጃውን በፈቃደኝነት ይሰጣሉ። ልክ ነህ። በመቀጠል ኤአይ ይህንን መረጃ ተጠቅሞ ለዚያች ውሻ ብቻ የተዘጋጀ ልዩ ምግብ ዕቅድ ያወጣል። የውሻው ስም በማሸጊያው ላይ ተጽፎ ሲመጣ ደንበኞች የሚሰማቸውን ልዩ ስሜት ማሰብ ትችላለህ። የቤት እንስሶቻችን ከኛ የተሻለ ግላዊ የሆነ ምግብ እያገኙ ነው ማለት ነው። ሶስተኛው ምሳሌ ደግሞ ሴፎራ የተሰኘው ኩባንያ ነው። እሱ ደግሞ ልምድን ለማሳደግ ኤአይን እንዴት ተጠቀመ? ሴፎራ የደንበኞችን ባህሪ ነው የሚከታተለው። ደንበኞች ከዚህ ቀደም የገዟቸው ምርቶች እና የቆዳ አይነቶች ያጠናል። ደንበኞች ድረገጹ ላይ ሲገቡ ምንም ሳይፈልጉ ለነሱ ብቻ የሚሆኑ ትክክለኛ ምርቶችን አዘጋጅቶ ያቀርብላቸዋል። ጊዜ አይወስድባቸውም ማለት ነው። ማሽኑ ቀድሞውኑ ፍላጎታቸውን አቆላቸዋል። በትክክል ፐርሰናላይዜሽን ማለት ምርትን መሸጥ ብቻ ሳይሆን የተጠቃሚውን ድካም መቀነስ እና እምነት መገንባት መሆኑን እንረዳለን። እጅግ አስገራሚ ውይይት ነበር። ዛሬ ኤአይ እንዴት የዲጂታል ግብይት ዓለምን ከመሰረቱ ያነቃነቀው እንደሆነ ተመልክተናል። ቻትቦቶች፣ ኮንቴንት ማመንጨት እና ፐርሰናላይዜሽን እንዳስሰናል። ከሁሉም በላይ ይህ ቴክኖሎጂ ማንኛውም ዘመናዊ የሀገር ውስጥ የንግድ ተቋም ዛሬውኑ በተግባር ሊያውለው የሚችል መሆኑን አይተናል። አዎ፣ የንግድ ተቋማት ዛሬውኑ አሰራራቸውን መመርመር አለባቸው። ኤአይ ስራን ለመቀማት ሳይሆን የሰውን አቅም ለማሳደግ የመጣ ነው። የነገውን ቴክኖሎጂ ዛሬ በመጀመር ተወዳዳሪነታቸውን ማረጋገጥ ይችላሉ። ከመሰነባበታችን በፊት ግን አንድ አነቃቂ ማጠቃለያ ሐሳብ ላንሳ። ዛሬ እንዳየነው ማሽኖች እጅግ ብልህ የሆኑ ነው። ኤአይ ጥያቄ መመለስ ከቻለ፣ ጽሑፎችን ማመንጨት ከቻለ፣ እንዲሁም የደንበኛውን ፍላጎት አስቀድሞ በማወቅ ግላዊ መፍትሄ መስጠት ከቻለ አንድን የንግድ ተቋም ከሌላው ተለይቶ እንዲወጣ የሚያደርገው እና ማሽኖች በፍጹም ሊተኩት የማይችለው ልዩ የሰው ልጅ እሴት ምንድን ነው? አድማጮቻችን የራሳቸውን ልዩ እሴት ፈልገው ሊያውጡ ይገባ። ማሽኑ ስራውን ሲያቀልል፣ ሰዎች ደግሞ በሰብአዊ ግንኙነትና በእውነተኛ እንክብካቤ ላይ ማተኮር አለባቸው። ይህንን ጥያቄ ይዘው የራሳቸውን የንግድ እሴት እንዲመረምሩ እንጋብዛለን። ለዛሬ የነበረን ጥልቅ ዳሰሳ ይህን ይመስል ነበር። ቸርን ሰንብት።